እና ቤተሰቦቻችን ለጋሼ ማታ ነግረነዋል። ጋሼ ተስማምቶልናል። ለምን ጋሼ ነው ፕራንክ ሲያደርግ እውነታ የሚመስለው። እኛ እንግዲህ ኤፍሬም ያቀበናል። እኛ ከሆነ ጋሼ ግን ከሆነ አያቀበንም። እና አሁን ማለት ነው ቀድ ነኝ እዚህ ጋር ቄጡ የታለ? በደንብ አድርግበት። በደንብ ቀባው። አንቺ በቃል ኧረ በደንብ አድርግበት። ይሄን አልካካ አይልም። ቆይ ልግባ እንግዲህ ቤተሰቦቻችን አንተ እንትን አትበላ። አይበቃው አይደለም ሳይሆን ቁጭ አድርገው ቁጭ አድርገው ደስ ይላል። እንዴት እንደዚህ አይደለም እንዴ? አምልጦት ነው ቤት በቃ ይበቃዋል። ይበቃዋል። አንቺ ትንሽ አንተ እያመር እንዲመስል ያማል። በቃ ይበቃዋል። እራሱ እንዲጠራጠር ነው የምፈልገው። አምልጦኝ ነው መለጠኝ እንዲጠራጠር እንደውም ከበዛ ማለት ነው ያውቀዋል። ይመስለኛል ቤተሰቦቻችን ከበዛ ነው ያውቀዋል። እኔ አላልኩም ነው። ስለዚህ ይሄ አምልጦት ነው በሚለው እንዲታሰብ ትንሽ ደረቅ ቢል ጥሩ ነበረ። ደረቅ ነው ቤተሰቦቻችን እንደምታዩት። በቃ አሁን ቤተሰቦቻችን ጋሽዬ ይመጣል። ልክ ጋሽዬ እንደመጣ የምናደርገው ጋሽዬ ያው ሀሳቡን ነግረነዋል። አሁን ሲያየው እንግዲህ እምቢ እንዳይል እየሳቀ እምቢ እንዳይል እንጂ አሁን አንድ 5 ደቂቃ ጋሽዬን እንጠብቀዋለን። ደውለንለታል። አብራችን ቆዩ። ዛሬ ማለት ነው ምን አለ መሰለህ ማታ እንደነገርነው ምርጥ አይዲያ ነው ይዘን የመጣ ነው። እንግዲህ ቤተሰቦች ጋሼ ያው ስራ ከመግባቱ በፊት ነው ወደዚህ እንትን ያለው። ጋሼ ሰላም በላቸው፣ ናፍቀውሃል። ሰላም ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ሰላም ናችሁ? እና ጋሼ ዛሬ ማለት ነው ለአንተ አንድ ነገር አስበናል። አንተፈው ጋሼ ዩቲዩብ ብለን ቻናል እንከፍታለን ብለን ነበር። ጋሼ በገባነው ቃል መሰረት ማለት ነው ለአንተ ቻናል ከፍተናል። ዛሬ ግን ምርጥ ፕራንክ እንድታደርግልን እንፈልጋለን። ኤፍሬምን ሃይሚም እንዲሁም ጋሽዬ እኔ በሌለውበት አንዳንድ ጊዜ ወደ ሌላ ሀገር ወጣ በምል ሰዓት እነሱ ቪዲዮ ሰርተው ይለቁላቸዋል። የጋሽዬን ቻናል ከፍተን ጨርሰናል። ሊንኩን ደግሞ ኮሜንት ስር ላይ እናስቀምጥላችኋለን። እየገባችሁ ቪዲዮ እስኪለቀቅበት ድረስ እየገባችሁ ሰብስክራይብ አድርጉት። ጋሽዬ አንተም የሚወድህ ብዛት አለ። ስለዚህ ማለት ነው ብዙ ሰው ሰብስክራይብ እንደሚያደርግ ተስፋ አለኝ። እና ቤተሰቦች ጋሽዬ በቃ ግን ዛሬ ማለት ነው ሰብስክራይብ እንዲያደርጉ ከፈለግ ምርጥ በጣም የሚያዝናና ነገር ይዘን መተናል። ምን ኤፍሬምን ፍራንክ ልናደርገው ነው። እሺ የኤፍሬም ሱሪ ነው ጋሽዬ። ይሄ የለውዝ ቅቤ ነው የቀባው፣ ሌላ ነገር እንዳይመስል ደግሞ እና ምን ልናደርግ አስበናል? ቪዲዮ ልንሰራ ነው ብለነዋል። አሁን ኤፍሬም ስንወጣ እኔና ሃይሚ መጣን ብለን ነው የወጣነው። ይህንን ሱሪ እኛ ስንገባ ላይ እንሰቅልልሃለን። ከዛ ኤፍሬምን ቪዲዮ እንስራ ና እንለዋለን። ከዛ አንተ ትንሽ ቆይተህ ትገባና ገመድ ላይ ሱሪ ታየዋለህ ማለት ነው። ከዛ ይዘው ትመጣና ለኤፍሬም ሱሪ ላይ ካካ ያለው ማን ነው ትላለህ ማለት ነው። መጀመሪያ ቀድመህ ምን ትለዋለህ? ይሄ ሱሪ ማን ነው አለው። ያው ይሄ ሱሪ እሱ አይደል የኔ ነው ይልሃል። ከዛ አንተ ነው ሱሪ ላይ ካካ አንተ ነው ሱሪ ላይ ካካ ያልከው ትለዋለህ። ከዛ ያው ይደነግጣል። ግን ማለት ነው ኮስተር ብለህ ጋሽ እንዳትስቅ፣ ሳቅ እንኳን ቢያመልጥ ያዘው ኮስተር ብለህ እንዴት ሱሪ ላይ ካካ ትላለህ ምናምን ብለህ ተቆጣ። አዎ ራሱ እንዲጠራጠር ነው የምታደርገው። አዎ ያው ጋሽ ደግሞ ይመስላል እኮ እና ጋሽ ይሄንን እንሰራለን። ልጅ ይደነግጣል። ኧረ ችግር የለውም ጋሽ፣ እኛ ምን ፕራንክ እያደረገን አይደል እንዴ እሱ። እሺ በቃ ጋሽ እንግዲህ ቤተሰቦቻችን ጋሽ ዩቲዩብ ብለን በከፈትነው ቻናል ሊንኩን ሰብስክራይብ እያደረጋችሁ ተቀላቀሉን። በጋሽ ቻናል ላይ ደግሞ ቪዲዮ መልቀቅ እንጀምራለን በዚህ 2 ቀን።
ቤተሰቦቻችን ጋሽዬን የምትወዱ ቤተሰቦች እኔ ጋር ብዙ እንዳላችሁ ተስፋ አደርጋለሁኝ እና በሱ ስም የተከፈተውን ቻናል ሁላችሁ ሰብስክራይብ እንደምታደርጉት አልጠራጠርም። ቤተሰቦች ሃይሚ ኤፍሬም ሆነው እሱ ቻናል ላይ ቪዲዮ ይለቃሉ ማለት ነው። አንዳንድ ጊዜ ካንተ ጋር ነው። እኔ በሌለሁበት አይደለም፣ እኔ ከኔ ጋር ነው። አንተ ባለበት ነው የሚለቀቀው። ችግር የለም ለራሴ ከሆነ ያንተ እንትን እንለቃለን ማለት ነው። እና ቤተሰቦቻችን ጋሽዬን እየገባችሁ ሊንኩን ሰብስክራይብ አድርጉ። ኮሜንት ላይ አስቀምጥላችኋለሁ። በቀጣይ ደግሞ በጋሽዬ ቻናል ላይ ቪዲዮ እንለቃለን። ጋሽዬ በራሱ ቻናል ይመጣላችኋል ብዬ ተስፋ አደርጋለሁ። አሁን መንቀሳቀስ አለብን ጋሽዬ። ይሄን ሱሪ ግን አደራ ጋሽዬ በዚህ በኩል ነው። እሺ ያው በቂጦ በኩል ነው ያደረግንልህ። ፍቃደኛ ነህ? ታዝናናቸዋለህ። እነሱ ደግሞ ሰብስክራይብ ያደርጉ። ግን ቶሎ እንትን ነው ትሉታላችሁ። አውቀን ነው የምትሉት። ፍራንክ ነው። አውቀን ችግር የለውም። አንተ ጋሼ እኛ እናስለቅሰዋለን፣ እኛ እንተባበራለን ከኋላ ሆነን ማለት ነው። እሺ እኔ እንትን ሳይል አውቀን ነው ምናምን ትሉታላችሁ። ውስጥ ሌላ ውስጥ አይገባ ማለት ነው። ችግር የለም እንለዋለን። እና ቤተሰቦች ተከታተሉ። ጋሼ አንተ የት ሆናለህ? እዛው አካባቢ ትሆናለህ። እኛ ቀርበን ገብተን እንትን እንበል። እሺ እና ቤተሰቦች ዛሬ ጨዋታው ምን መሰለኝ፣ ሃይሚና ጨዋታውን ያዘጋጀችው የሚገርም ሽልማት አዘጋጅታበታለች ጌሙ ላይ። ይህንን ጌም ካሸነፍ አንተ ነው የምትሸለመው፣ እኔ ካሸነፍኩ እኔ ነኝ ማለት ነው የምትሸለመው አይደል? የምርሽ ነው? እሺ ምንድን ነው ሶስታችን ብቻ ነው የምንጫወተው አይደል? እኔ እናንተ ነው የምንጫወተው። እኔ አንተ ነኝ ዳኛ ነኝ። እሷ ጨዋታ አንተ ደግሞ እኔ እናንተ ደግሞ እንጫወታለን። እሷ ዳኛ ናት ማለት ነው። ያሸነፈው ሰው ሽልማቱ እሷ ነው የምትሸለመው። አብርሃም አላፋፈርም። በስነ ስርዓት ተጫወት ወይ ጋሽ አብርሃም። ይሄ ሱሪ ማን ነው? ይሄ ሱሪ ማን ነው? የኔ ነው። ምንድን ነው ይሄ? ይሄ ምንድን ነው? ሱሪ አንተ ማለት ጀመርክ እንዴ? ምንድን ነው ይሄ? እኔ ምን አቅልሃለሁ? ይጨበል ማን ነው እንጂ ወጣው እና ታዲያ ጥሩ ሱሪ እንዳለው ውጭ ላይ ሰቅላለህ። ደግሞ ይሄ ምንድን ነው? ይሄ ደግሞ እዛ ላይ ሰቅላለህ እንዴ? አጥር ላይ ምን ይሄ ካካ ትላለህ እንዴ? ሱሪ ላይ የድሮ ህፃንነት ጊዜ ተመለሰ። ምን ለማለት ፈልገህ ነው? ኧረ ሱሪ ሲጀመር እስቲ ቆይ እኔ ሱሪ ሊወስድ ምን ለማለት ፈልገህ ነው እንዴ? ማነው ከቤት ያወጣው ሲጀመር? ይሄ የራስህ ሱሪ ነው። ለካ ከቤት ሸፈና አስቀምጠኸዋል። በቃ ለማጠብ እንትን ብለህ ነው። ምን አቅልሃለሁ? እና አንተ ከቤት አወጣሽ አንቺ የታጠቃለ የኔ ልብስ ነው የሚወጣው። ይሄ ታስቀምጠኸው? እኔ ቤት ነበር ያስቀመጥኩት ሲጀመር። አዳፍ አስቀምጠሃል? አዳፍ ያስቀመጥኩት አዎ። ሌላ ልታጥብ ነው ምን ትካካካል በኋላ ለማጠብ አንተ ከመከራከር ከልጅነት ካካን የጠርኳን ሰው አሁን አዋቂ ከሆንክ በኋላ ገና በስተርጅና ገና በወጣትነት ካካ ትላለህ እንዴ? አንተ ከቤት አረጋሽ እየሸታሉ አልኩ እኮ ይሄ ምንድን ነው? ይሄ ራሱ አይደብርም እንዴ? አረጋሽ አጣጣት እንድንበለው ክደ ነው እንጂ ማን ነው ያንተ ሱሪ የታጠቃለ ካካ ሚላለ እንዴ? ሱሪ ላይ ካካ ሚላለ ወይ ነው ካካ ሱሪ ላይ እንጠርጋለን ማለት ነው። ደግሞ እና ምን ማለት ነው? አንተ ያሻት አሁን ይሄኛው ቶሎ ብለህ አጣጥፋው። አሁን ሼማ ያዝ ወይ ጋሽ ያለ የነሱ ሼማ ይሁንባው ፈጥፈቱ ዝም ብለህ ዋና ታዳስ ማን ነው ከቤት ያወጣው ልብሱ ሲጀመር? ከቤት ያወጣው አንተ ሼሚዞ ምን ትብሎ ነው? አሁን በቃ አንተ ጋሽ ቆይ እናንተ ናችሁ ኤፍሬም ሰማኛለህ። ይሄ ያስታውቃል። አምልጦ ነው እጠበው ሳኩ የመራው ነው። በውስጥ እየሳኩ ነው። አሁን ማን ነው ከቤት ያወጣው ልብሱ? ማን ነው ኤፍሬም? ማን ነው ምናምን አትበል።
አንተ የሱሪ አጣጥፎ አስቀምጦት የለ ወይ? አጣጥፎ ሰው እንትን ሲል ሊያጥብ ነው። እሱ ጥሩ ነው። ያንተው እኮ ጥሩ ነው። ማን አውጥቶ እንትን አለው? ቤት እንትን ብሎ ማን ያወጣው? ማን ያወጣው? እሺ በቃ ማውጣት እሱ አይታወቅም። እናቴ ምን አይታው አውጥታው ይሆናል። ግን አንተ እንትን ካልክ በኋላ ቶሎ ሳይደርቅበት ማጠብ ነው። ምናልባት እናቴ የማይታው አውጥታው ይሆናል። ግን አንተ ቢያንስ እንደዚህ ነገር ከተፈጠረ እንኳን አጣጥፎ ከማስቀመጥ እኔ አላውቅም። ሲፈጠር ነው ያላውቅም። እሱ አይታወቅም። ሊያመልጥም ይችላል። ማታ ነው ተናገር። አሬ ጋሼ ምን የሆነ ጊዜ ሆዴን አሞኝ እኮ ማለት ነው። ብዙ ጊዜ እንደዚህ ይደረጋል። አታታምን እንዴ? እሱ መጀመሪያ አንደኛ እኮ ባለው ሲያመጣኝ ነው ያላውቅም እንዴ? እኔ እንትን ነኝ። አሁንም ጠርጥረስ ልብስህን ግን ሆደ ካመመ ጋሽዬ መድኃኒት ስጠው ይልቅ ግን ደግሞ አንተ እንደዚህ ሲጀመር ቶሎ ማንሰው ሌላ ሰው ላይ ሲጀመር ከመደበቅ ራሱ ማለት ነው ብትናገር ሐኪም ቤት ምናምን ትሄድ ነበረ። አይ ማጠብ ሌላው ቢቀር ማጠብ ነው። ወደዛ አሁን ተባልተው በቃ እንዲህ ሁለተኛ እንዳይነብህ አንተ ወደ ካመማ ፈርተህ ነው ለመውጣት ፈርተህ ነው። ምናልባት ከፈራ እኔ ማስነሳ ነበር ሲያመልጠኝ ነው ያላውቅም ወይ? እና በሱሪ አንተ ሲያመልጠኝ የት ሄዳል? እኔ አላውቅም ወይ? አንደኛ ሳወልቆ ራሱን ያላውቅም። እኔ ምን አውቅልሃለሁ? ደግሞ እዚያ አንተ እዛ ላይ ማስቀመጥ እዛ ላይ ደግሞ ማንተ እሱ ነገር እኮ በቃ እናቴ ምናልባት ሰቅላው ይሆናል። አይታወቅም እኮ ራስህ ያለ ፓንት ነው እንደለበስከው ራስህን እንትን በል እንጂ እኛ ምን እናውቃለን እንዴ? ራስህን መርመር እንትን ሆዴ ካመመ በቃ ቆየ። አሁን በቃ ልቀቁት። በቃ ያ ልጅ ነው ይሁን። በቃ እንደው ጋሽ በዚህ ቁመቱ ሱሪ ይሁን ወይ ሆዱ እንትን ሊለው ይችላል። ሆዱ አንተ ሆዳሙ ነው ማታ አራኔ ምንም አላመመኝም። ለምን ከትናንት ወዲያ ይሄ ሱሪ ለብሰው አልነበረም? አሁን መሸፋፈን ነው እንዳሸፋፍን በቃ አንዴ ሆኗል። እናንተም ዝም በሉ በቃ በቃ ልጆች በቃ አይ ጋሽ ምን መሰለህ እኔ ነበረኝ ቶሎ ወኔ በቃ ቶ አረጋ አንዴ አረጋ አንተ ምን ነግሬሃለሁ። በቃ አንዴ አረጋ አለ እውነት በቃ እዛ አመለጠው እንትን ሁለተኛ አታድርግ እንዴ ይውሰድና አጠባሁ ይዞት ሲመጣ ነው እንትን ያለኝ ወኔ እዚህ ጋር እንትን አለኝ ወይ ምንድነው ይሄው እንትኑ ተሰብስበዋል። ሳይድ ከፍቼ ሳይ እንዳል አንዳንድ ወሮታል እና ዘንቦ ወሮታል እንዳለ ከፍቼ ሳይ ይሄ ነው እንዴ ልጅ ምን ነካው? የማን ነው ስል ደግሞ የኔ ነው አለ። እንዴ ምን ነክቶት ነው ብዬ በቃ እኔ ራስኩ ግራ አጋባኝ። አሁን አንተ ማለት ነው ሌላው ይቀር አሁን ተፈጥሯል። አንተ ከባለፈም ጀምሮ ሆዴ ችግር አለብህ አንተ ልጅ ሆዴ ጮሃል ምናምን። አይ ጋሼ ልጁ አንደኛ ይመር በመጀመሪያ ደረጃ ሱሪ ላይ እኮ በዚህ ቁመቱ አሁን ሰው ምን ይላል? አገር ምን ይላል ራሱ እናንተ አሁን ዝም በሉ እንዲህ ምናምን አትበሉ። በቃ አሁን ታው በቃ ፍሬም በቃ አሁን ታው ፍሬም በቃ አሁን ተው ተጠሩ ይዲዛይናው ምን ያውን ያዛው የራስ ካደን እንደ ያስጠርተው ንብረት አለ ከነበራን ያጥበል መታው አሁን ተጠሩ ጀመሪ ዛሬ ታገኝታ አሁን ነው ሽታው የገባልኝ እንደ መጀመሪያ ራሱ ሽታው እንኳን እንትን አላልክም። አሁን ነው የገባልኝ ሽታው። አይ አሁን እኔ በቃ አሁን መጀመሪያ ተጠራጥሬያለሁ። ተቀብቶ ዶረ ገብቱኝ አልገባም እንዴት ያሞነ አሳምነናል እኮ እኛ ፍራንክ ተደርጋል በተባበሩት መንግስት ነው ዛሬ ፍራንክ ጋሽ ይነሙሩ ጋሽ ያስገኝ እኔ እንዴት ማስደንገጡ አሁን እኔ እንዳደረግጥ ባጭሩ ንገሩት ልነበር ይሄ ነገር ከማስደንገጣችሁ ሆኖ ንገሩት ሆኖ በሌላ ውስጥ ገብቷል ተመስጧል ታውቃለህ እውነትም ይሄ እስኪ ምን ይመስላል ራሱ አይደለም እኔ ደግሞ ማለት ነው ጋሽ
አምልጦኛል እያለ እያሰበ ነው ሳስበው። ብዙ ነገር አይ እንዴት ሊያመልጠኝ ችሏል ይሄ ነገር ብሎ ተመስሏል።